አምበሬቾ ሴቶች እግር ኳስ ቡድን ከደሞዝ ክፍያ ጋር በተያያዘ ለችግር መዳረጉን የቡድኑ አባላት ተናገሩ። የቡድኑ አባላት ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ላለፉት ወራት ክለቡ የሚገባንን ገንዘብ ከልክሎናል፣ ወደ ቤታችንም መመለስ አልቻለም ሲሉ ነው ሀሳባቸውን የሰጡት። የኢትዮጵያ ሴቶች ፕሪሚየር ሊግ ባሳለፍነው እሁድ ቢጠናቀቅም የቡድኑ አባላት ከሆቴል አገልግሎት ጋር በተያያዘ ክፍያ ባለመፈጸሙ ከሆቴል እንዳይወጡ ተደርገው እንደነበረም የገለጹ ሲሆን የክለቡ አመራሮች ትናንት የተያዘውን መኪና ለማስለቀቅ ብቻ ሲሉ ክፍያ ፈጽመው እኛ ግን ዛሬም ማደሪያ አጥተናል ሲሉ ነው ሀሳባቸውን የገለጹት። ተጫዋቾቹ በትናንትናው ዕለት ማደሪያ በማጣት በሐዋሳ ከተማ እስከ ምሽቱ 5 ሰዓት ድረስ ጎዳና ላይ እንደነበሩ ነው ኢቲቪ ባደረገው ማጣራት ያረጋገጠው። የኢትዮጵያ ቴሌቪዥንም የኢትዮጵያ እግር ኳስ ፌዴሬሽንን ጉዳዩን በተመለከተ ሀሳብ ያቀረበለት ሲሆን ፌዴሬሽኑም ምንም አይነት የቀረበልኝ ክስ የለም ብሏል። ክቡራን ተመልካቾች እዚህ ጉዳይ ላይ ቆይታ እናደርጋለን። ከሐዋሳ ስቱዲዮ የአምበሬቾ ሴቶች እግር ኳስ ቡድን አባላት የሆኑት ፋሲካ መስፍንና ሄለን ዘብዲዮስ በቀጥታ መስመራችን ላይ ይገኛሉ። አጠር ያለ ቆይታ እናደርጋለን። እንዴት ውላችኋል? እስኪ አጠቃላይ አሁን ያላችሁበት ሁኔታ ምን ይመስላል? ሀሳባችሁን ብታደርሱን። ሄለን መቀጠል ትችላለሽ። ሰላምሽ እንዴት ናችሁ? ሄለን ዘብዲዮስ እባላለሁ። ያው የመጣሁት ከአምበሬቾ የሴት እግር ኳስ ክለብ ነው እና ያው የኛ ጥያቄ ደሞዝ ነው። ትላንት ያው የከተማው አስተዳደሮች መጣው ነበረ እና ያልጋና የምግብ ከፍለው ሰርቪስ አለ የተያዘ እሱን አስለቅቀው ባሱን ይዘው ሊሄዱ ሲሉ ነው ያው ግብ ፈጥረን ያዝናቸው ማለት ነው። እና ሜዳ ላይ በትነውን ሊሄዱ ነበረ። አንድ ብር ሳይሰጡን፣ የትራንስፖርት ሳይሰጡን፣ የ8 ወር ደሞዝ ሳይሰጡን ያው ወደ ሀገራችን ሊሄዱ ሲሉ ያሉበት ተነግሮን ሄደን ይዘናቸዋል ማለት ነው። እና የአልጋ የምግብ ተከፍሏል፣ መሄድ ትችላላችሁ ነው የተባልነው። እና ደሞዝ ጥያቄ ስንጠይቃችሁ ደሞዝ ድራም ሄዳችሁ መጠየቅ ትችላላችሁ ተብለናል። እኛ የፈረምነው ያው እግር ኳስ ፌዴሬሽን ነው። እዚህ ጋር ያለ ነው ማለት ከብዙ ሀገር የመጣን ሰዎች ነን፣ ከተለያየ ሀገር። ያው የሀገር ልጅ የተወሰኑ ልጆች ናቸው ያሉት እና ያው የኛ ጥያቄ ደሞዝ ነው። ሴት ልጆች ነን፣ ቢያንስ ብዙ ነገር ያስፈልገናል። የሳሙና ምናምን ብዙ ነገር እስከዛሬ ድረስ ቤተሰብ እያስላክን ነበረ የተጠቀምንም የነበረው እና ያው በተስፋ ነበረ ከዛሬ ነገር በዚህ ሳምንት ያልቃል የተባለ ተስፋ አድርገን እስከዛሬ ቆይተናል። እና እስካሁን ያለፈው ሁሉ ተከፈላችሁ? የስንት ወር ደሞዝ ነው ያልተከፈላችሁ? የ8 ወር ደሞዝ አልገባለም። የ8 ወር ደሞዝ። ጥሩ። ለኢትዮጵያ እግር ኳስ ፌዴሬሽን ክስ አስገብታችሁ ይሆን? ክስ አስገብተናል። ፌዴሬሽኑን ጠይቀን ነበርና እስካሁን የደሞዝ ጉዳይን በተመለከተ የቀረበልን ክስ የለም ብሏል። ፋሲካ ምናልባት ከዚህ ጋር በተገናኘ ክሱን መቼ ነበር ያቀረባችሁት የሚለውን ለተመልካቾች ብታደርሽልን። እኛ 2 ጨዋታ ቀርቶን ይመስለኛል 2 ጨዋታ ምናምን 2 ጨዋታ 3 ጨዋታ እንደዛ ሲቀረን ነበር። ቀደም ብለን ነበር ያስገባነው እና ያው አሉ ያው ሲነር የሚባሉ እኛ ቲም ላይና እነሱ ናቸው ከሰናል ብለው ሙሉ ፍርም ያፈርመን ሁሉን ነገር አስገብተናል። ግን ምንም አይነት ምላሽ የተሰጠን ነገር የለም ከኢትዮጵያ ፌዴሬሽን ማለት ነው። እና በቃ ሚሳማንን ስናጣ ነው ሚዲያ ድረስ መተን ያለውን ነገር ልናወራ ይፈልግነውና በቃ አቤት ሚያን አተናል። ቢያንስ ሴት ልጆች ነን፣ ብዙ ነገር ያስፈልገናል። አሁን ወደ ቤተሰብ ነው የምንሄደው። ቤተሰብ ከኛ ብዙ የሚጠብቀው ነገር አለ፣ ቤተሰብ ያስተዳድራል በዚህ መሀል እና ይሄ ሁሉ ነገር እስከዛሬ ይችለናል፣ በተስፋ ጠብቀናል። ጥሩ። ያው ምንም ነገር የለም። አምበሬቾ ዱራሜ እግር ኳስ የሴቶች እግር ኳስ ክለብ አባላት ፋሲካ መስፍንና ሄለን ዘብዲዮስ ከሐዋሳ ስቱዲዮ በቀጥታ ተገኝታችሁ ስለሰጣችሁን ሀሳብ ከልብ እናመሰግናለን።